እሺ ብሩክ ወይ በጣም እናመሰግናለን። እኔም በጣም አመሰግናለሁ። አሁን ላይ ያለበት ሁኔታ ምን ይመስላል? ያክል ፎሎወር አለክ? እንዴት ነበር የገባው ወደ ቲክቶክ? የአርሰናል ደጋፊ ነኝ። ቲክቶክ ላይ የገባውበት መንገድ ቲክቶክ ፕላትፎርም ላይ እኔ በመመለከትበት ሰዓት በሰዓቱ አንድ የማንቸስተር ደጋፊ ነበረች ፕላትፎርሙ ላይ የመጣች ሳምሪ፣ ሁላችንም እናውቃታለን። የዩናይትዷ የሆነ ቪዲዮ ስትሰራየው ማንቸስተርን እንትን ብላ የአርሰናል ደጋፊ የትኛውም ደጋፊ አሁን ላይ ሊጨፍር አይችልም ምናምን አለች እና ጀስት ኖርማል አይቻት ያ የአርሰናል ደጋፊ የለም በሰዓቱ ቲክቶክ ላይ እንትን ያለና እሷን አይቼ ነው እኔም ወደ ቲክቶኩ የመጣሁት አርሰናልን ይዤ ማለት ነውና the first content creator in football ያ እኔ ነኝ በእውነት ሌላ ኮንቴንት ክሬተር የለምና 5 አመት ያ ረጅም ጊዜ ነው። 415000 ፎሎወር አካባቢ አለ። አሁን ላይ ደግሞ ከድሮ ላይ ምናልባት ስፖርቱ ላይ የ1 አመት እና 2 አመት ላይ ነው በጣም እንትን ይሆናል በደንብ ያ yes ከዛው ጋር ደግሞ እኩል ተያይዘው በጣም ኢሹ እየሆናችሁ ነው ያው በተለያዩ ነገሮች ከሰሞኑ ደግሞ ክሬቲቭ አዋርድ መጣና አርሰናል እና ማንቸስተር መሀል ኧረ ምን እየተፈጠረ ነው አብረህ ነበር ያ አቢጌል ኤግዛክት አቢጌል ጓደኛዬ ነው በጣም ማንን መረጥክ? ማንን ቦታ አደረክ? ራሴ ኦብቪየስሊ አርሰናል ባልደግ እኔ በፈጣሪ ብዬ አላቅም እኔ በልጅነቴ ፋዘር ኳስ ያያል ይዞኝ ይሄዳል። ፋብሪጋስን በጣም ነው የምወደው። ፋብሪጋስን ማለት ክፍሌ ውስጥ መኝታ ቤቴ ውስጥ በትልቁ የድሮ ይሄ ፎቶዎች አሉ አይደለ በትልቁ ፖስተር ነበርና ፋብሪጋስ ወደ 2007 አካባቢ 2007-8 ላይ እነሱን እያየው ነው በቃ ያንን የቬንገር የሚገርም ፉትቦል የሚጫወተውን ጄኔሬሽን እያየው ነው የአርሰናል ደጋፊ ሆንኩት። የሳይ ስኬት ከለፋንበት አንፃር ስኬቱ ላይ ገና ነን። ዘንድሮ ለአራት ዋንጫ ነው የምንጫወተው። አምና ለአራት ዋንጫ አላልም አምና yes obviously መጨረሻ ማስተላልፈው መልእክት እንግዲህ እግር ኳስ መዝናኛ ነው። እግር ኳስን በጣም ብዙ ፖዚቲቭ ነገሮችን ይዞልን የሚመጣ ጥሩ ኢሜጅ ያለው ነገር ነው። ከዛ በተጨማሪ ደግሞ እንደ አንድ ኮንቴንት ክሬተር በደንብ ይሄ ኮንቴንት ቲክቶክ ኮንቴንት ክሬተሮች በሚባል ደረጃ በጣም ትንሽ ስማችን በብዙ ነገር ሲብጠለጠል ሰምተናል። ለምን ስቴዲየም ገቡ ምናምን የሚል ደረጃው ላ ተደርሶብን ነበርና የሀገራችን እግር ኳስ ትንሽ ኢሜጁ መስተካከሉንና ጥሩ መሆኑን ለማሳየት በመከርንበት ጊዜ አንዳንድ መጥፎ ነገሮች ስም ተሰጥተው ነበር። እንደ አንድ ኮንቴንት ክሬተር የምናገረው ነገር ሁላችንም እዚህ ጋር ተጽኗችን በጥሩ መልኩ ይሄ ቲክቶክ በጥሩ መልኩ ከምንጠቀማቸው ሰዎች አንዱ ነን። ሶ ይሄንን እንደ ፕሮፌሽን አይተውት በደንብ እንዲያከብሩን ሐሳቤን ላስተላልፍ እወዳለሁ። በጣም ነው የማመሰግነው። ቴንክ ዩ በጣም